ደሞዝ ውስጥ ሆነ ነው ጉድ ምሰራው አለው። ጉድ ሰራሽኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን መጥቼ ስቀረጽ ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው በኔ ላይ ደርስ ይችላል። ይሄ ትክክለኛ መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናሉ። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደረግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትምለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም አሁን ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁም? አለግራ ጎንዴ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱኝ ሰዎች በዚህ አጋጣሚ እንደውም ለመንገር ፈልጋለሁ። አመሰግናለሁ። እርግጠኛ ነኝ አንድ አጋጣሚ አለኝ። እንደውም በዚህ አጋጣሚ ያን ባልኩኝ ማግስት እንደ አጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦልስ ነበረችኝ። እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደሞዝ ውስጥ ሆነ ነው ጉድ ምሰራው አሉኝ። ትንሽ እሺ ቴዲ፣ ቅድም ማለት ወደ ላጅ አባትህ ወደ ሙዚቃው እንድትገፋ ብዙ ድጋፍ አይደማን ነው ብዙ ደስተኛ አልነበሩም እና ጠፍተህ የሚሄድከው ወደ ሙዚቃው በዛ ምክንያት እንደሆነ የገለጽከው። አባትህ በምን ሙያ ላይስ ያሉ ነበሩ? እንግዲህ አሁን በእኛ ትውልድ ያለው ሰው ብዙም ላያውቀው ይችላል። አባቴን ቀደም ያሉ ሰዎች ወይ ደግሞ ቅርብ ጊዜ ሬዲዮ ተከታታይ የነበረ ሰው የፖሊስ ሬዲዮ ጋዜጠኛ ነው። ካሳሁን ግርማሞ ይባላል። እና በጣም ለአባቴ ልዩ ፍቅር አለኝ። በጣም ነው የምወደው፣ በጣም ይወደኛል። እና እንደ አጋጣሚ ሆኖ የዛሬ አመት ገደማ መስከረም ላይ በህይወቱ አልፏል። በህይወቴ እንግዲህ በጣም ትልቅ ምለው ሀዘን የማውቀው ነገር ይሄ ነው። ኦኬ፣ እሺ። እንደው በሙያ በአርቲስትነትህ በፍቅር ህይወት ላይ የፈጠረው ችግር አለ መቼም? እኔ እንግዲህ ብዙ ሰው እድሜን ይጠራጠራል። ጩጬ ነኝ ነገሩ። ጓደኛ ለመያዝ የሴት ጓደኛ ጥሩ ጊዜ ነው። አሁን 25 አመት ማለት እንደውም ከጎርምስና ጊዜ ጀምሮ ያ ጊዜ አለ። ግን በፍቅር ያን ያህል ሰፊ ህይወት የለኝም፣ ገና ነው። ፍቅር ትክክለኛው ፍቅር ደግሞ በኑሮም በምንም በህይወት ልምድ ሰው ሲዳብር ፍቅር የሚባለውን ነገር ያገኛል። አሁን ጎርምሳ ነኝ ገና ብዙ ነገር ያምረኛል ምናምን እና ብዙ አላጋጠመኝም ያን ያህል ሲሪየስ የሆነ ነገር።